ዋና ጀማ እንዴት ናችሁ? ዛሬ ስፕራይት ነው ስፖንሰር የሚያደርገን። ለማንኛውም ዛሬ የባስ ላይፍ ላሳያችሁ ነው። ባስ ውስጥ ያለውን ነገር ምናምን አለ። አው ጥንቅጡ ምናምን የምንሄደው በየትኛው ባስ ነው መሰላችሁ? በዚች ነው የምንሄደው። አረስ ቀልድ ነው በኢየሱስ፣ በዚህ አይኬድም። ለማንኛውም እዛ ጋር አንድ ባስ ላይ ባስ ማለት ነው እቺኛዋ ባስ እዚህ ጋር ያለችው ብርሃን ባስ ደግሞ እሱም አልሆነም ሞላ አሉን። አሁን ቁጭ ብለን እየጠበቅን ነው ምናምን እና ስንጠብቅ እንዳይደብረን እስቲ የሆነ ነገር እናደርጋለን። ምንድን ነው ያዘችው? ለዛ የኢየሱስ ከይሲሉ እንዳልላችሁ ከታያችሁ ማለት ነው። ለምን አይሱዚ አትከራዩ? ከታያችሁ ነው ኢየሱስ የሷም ጫጎራ ማለት ነው። እሺላን ልትከራይም ይሆናል ባክ ወይ ባስ ልትከራይ እንትን ውጣሉ ታውቃለህ? የቮይንት አለብኝ እግዚአብሔርን አለብኝ። ኧረ ቆይ የሆነ ታሪክ ልንገራቸው። ምን ሆነ መሰለህ? የሆነ ሰዓት ባስ ገብቼ እና እኔ ባስ ውስጥ እንትን ይለኛል፣ ወደ ላይ ይለኛል። ከዛ የሆነ ሰዓት ላይ ምናምን ያደርጋል። ከጀርቤ የሆነ ሕፃን ልጅ አለ ማለት ነው እና እግዚአብሔር ሕፃን ልጅ አለ። ከዛ ከኔን ውጪ ምናምን ነገር እንትን አይለኝም ብዬ ትቼዋለሁ። ተኝቼ ተነሳሁ። ስማስ ከፊት ነው እንጂ ፈለው ከፊት ነው። ተኝቼ የተኛሁት እንዴት ነው መሰለህ? መስታወቱ አለ። ከዛ መስታወቱ ላይ እንደዚህ ብዬ ድግፍ ብዬ ምናምን ነገር ከዛ ተነሳሁ። አይኔን ከፈትኩ ምናምን አይኔን ሲከፍት ፈለው አስታወቀ። ፈለው ሲያስታውቅ በመስኮት አውጥቶት ነበር ማለት እንዲህ እንትን ቮሚት ያደረግ መስታወቱ ላይ ድው ምናምን ነገር እንዴት እንደደነገጥኩኝ ብቻ ባዙ ውስጥ ብዙ ነገር ነው። ከዛ ይኸውልህ ፈለው ከተፋ በኋላ ሁለት ሰው ተፋ። ከሱ ቀጠለ። እግዚአብሔር ምስክሬ ብቻ ነገሮች ከባድ ናቸው ባዙ ውስጥ ያሉትን። ዛሬ የሚተፋ ሰው ካለ አሳያችኋለሁ። ፌስታል ምናምን ተይዞ ነው የሚገባው። አንተ ፌስታል ተከልክሏል። እና ፌስታል እንኳን እና እንዴት በምንድን ነው እንትን የሚሉት? ፌስታል ተከልክሏል። ዝም ብለህ ተለቀው። ዋና ጀማ ወዴት እንደሚሄድ ምናምን አልነገርኳችሁማ። መሄደው ወደ ሐዋሳ እየሄድን ነው። ሐዋሳ የትውልድ ቦታችን ነው እና ትንሽ እዛ አንድ ሳምንት ሜቢ ከአንድ ሳምንት የሚበልጥ አይመስለኝም፣ ግን አንድ ሳምንት ሐዋሳ ልንሄድ ነው። ቤተሰብ ጋር እየሄድን ነው ማለት ነው እና ሐዋሳም ቭሎግ አለ በደንብ ነው የምንሰራው። ሐዋሳም ጸድ ቦታ ነው ማሳያችሁ። እንደዛ ነው መድኃኒቴ ሉት ነው ሰማ እግዚአብሔር ሰው ምን አለኝ ምናምን የሚባሉ እንዴት በቃ ቆርጦልኛል። ሰዎች መሮኛል። እሺ ለማንኛውም እቺ ናት ከኒኗ ከኒኗ ሶ ምንድነው የሚሆነው? እቺን ኳትሽ አጠራጭ ብላ ነው ምደር ካልደረሰም አታስብኝ አላያችን ላይ ታበረ ቢዚ በቃ ዝጋው። ገባ ባሴ ገባ። እቃችን ነው ባይዘውሽ እዚህ ጋር ማለ አፈናትን ጀው ውስጥ የገባው ቀርጽላችኋል። ገባ ታሳያችሁ። ይሄ ነው ባሱ ይሄ ደግሞ የሚገርም ቦታ ነው የተያዘው። በቃ ስለ ሙሉ እንትኑ ይታያል ማለት ነው። እኔ የምላችሁ እንትን ሲሆን ማለት ነው ብዙ ጊዜ ለምንድን ነው አሁን ፓስወርድ ምናምን እንትን ስንል 1 2 3 4 5 6 7 8 ብዙ ሰው እንደዛ ነው የሚያደርግ። ልብ ብላላችሁ እግዚአብሔር የኔ ራሱ ፓስወርድ 1 2 3 4 5 6 7 አብዛኞቻችን ዋይፋያችን 1 2 3 4 5 6 7 ይፋቴው ናፍታ ልንቀዳ እሺ አንቺ ዞሮ የዚህ መኪና ላይ ቆይቻለሁ ታታር አይደለም የዚህ መኪና ላይ አይቻለሁ ታታር አይደለም በዚህ ጋር ከብዷል እኮ ኑሮ ከብዷል። ስለ ባሱ ገለጻ ልስጣችሁ። ባሱ 53 ሰው ይይዛል።
53 ሰው በቁጥር 53 ሰው ይዛል። እኛ የተቀመጥነው ከፊት ከሹፌሩ አጠገብ። ለምንድን ነው ከሹፌሩ አጠገብ? ቪአይፒ ነው። በደንብ ለቭሎጉ እንዲሁም ምናምን ነገር እንድታዩት ተብሎ ፊት ለፊት የተቀመጠው። ለማንኛውም ኢንቴሪየሩ ያበደ ነው ኢንቴሪየሩ ደስ ይላል። ከፕሌን አንጻር ዳትማች ልዩነት የለውም ያለው። ሄደን አናውቅም። አንድ ቀን አንተ ሄደህ ታውቃለህ? አታውቅም? እኔ ሄጃለሁ። እኔ አንዴ ሄጃለሁ እና ያበደ ነው። ከዚህ በኋላ እንሄዳለን ብያቸዋለሁ ሲጀምር እና ሲቀጥል ለምሳሌ ባሱ አንዴ ሙሉ ከተሞላ ማለት ነው ደርሶ መልስ መሄድ ይችላል። እቺ ሳክስ ናት። ዝም ብለህ አትመናው። አሁን እንዲህ ኮስተር ብዬ ነገር ነው ልታመኝ ነው። ሳክስ ነው። ኤኒዌይስ ዝም ብዬ አድላ አድርጋት ብዬ ነው ስለ ባሱ ምናምን ገለጻ አልስጣችሁ ብዬ ነው። ከሰባ አልወጣንም እስካሁን ምናምን መንገዱን አሳያችኋለሁ። ከዛ መሀል ላይ እረፍት አለ። እረፍቱ ጋር ምናምን ወርደን አሳያችኋለሁ ያለውን ዋና ጀማ ሌትስ ጎ። አንድ ቀን ለእረፍት ወርደናል ምናምን ነገር ትንሽ ስለ እንቅልፍ ምናምን ከባድ ነው። በቃ ፊት ለፊት ደግሞ ስትሆን የሆነ ደገፍ ብሎ ለመተኛ ምናምን አይሆንም። በመስኮት ሳይድ አይደለም ያለሁት። ሾይ ቴበሬ አቤት ወይ አይ የለኝም ቤት። አሁን እንዲህ ነው የምትሰከሱት። ባይዘው አሁን እኔ አልሰረቀኝም፣ ጀለሴ ነው። ግን አትመኑ የሚፖስተውን ሁሉ አይ ቲንክ 9 ተኩል ምናምን 10 ሰዓት ላይ እንገባለን ብዬ አስባለሁ። ይሄም አንድ ላይ ነው የሚገባው ከኛ ጋር ባዞ ሄሎ ኒጋው ዞር በል እንጂ እግዚአብሔር አጋ ሁለት እጅ ከፍቶን ብሎኛል። እኔ በአንድ እጅ ከፍተዋለሁ። 10 hours later ተርሴል እዚህ ጋር ተቀረቀረብኝ። በእናትህ እንዲህ ከበላችሁ በኋላ ምናምን ነገር ማለት ነው የሆነ የጥርሳችሁ ጀርባ የሚቀረቀረው ነገር አለ። በጣም ነው የሚያናደኝ። ስፕራይት ስፖንሰራችን አላልኳችሁ ነበር ቅድም መጀመሪያ ላይ? ያው አሁን እነዚህ ቤቶች ምናምን ማለት ነው እኚህ ቤቶች እንደዚህ አይነት ቤቶች ምናምን ሁሌ በዚህ በኩል ሳልፍ ምን እንደማስብ ታውቃላችሁ? እነዚህ ቦታ አሁን እዚህ ጋር ብኖር ማለት አስበህ ይሄ ዲሊቨሪ ያንጎ የለ ራይድ የለ ምን የለ አክቹሊ እንትን አለ ግመል አለ በግመል ትንቀሳቀሳለህ ምናምን። ግን ከዛ ውጭ በኢየሱስም በቃ ከባድ ነው። እኛ እናማራለን እንጂ ማን በጣም ከባድ ኑሮ ነው ሰው እየኖረ ያለ። ዋና ጀማው 9 ሰዓት ሆኗል። 9 ሰዓት ተኩል እና ወፍ እንደዚህ አይመስለኝ። ሐዋሳ ገብቻለሁ ማለት ነው። ደርሰናል ገብተናል። ሀገራችን ሐዋሳ ገብተናል። በጣም ነው የደከመኝ እና በቃ ብቻ ቀጣይ አሁን ሐዋሳ vlog ምናምን በደንብ ጠብቁ። ይመቻችሁ። አልዘጋሁትም። ጠውልግ ነው ያልኩት። ጠውልግ ፊቴ ማለት